በዚህ ቪዲዮ ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ቻፕተር 1 ላይ ያተኮሩ ጥያቄዎችን እንሰራለን። በዚህ ቪዲዮ አጠቃላይ ቻፕተሩን በሚዳስስ መልኩ በእያንዳንዱ ጥያቄ ላይ ማብራሪያ እንሰጣለን። ቪዲዮ ለፍሬሽማን ተማሪዎች ተደራሽ እንዲሆን ላይክ አድርጋችሁ ጀምሩ። ወደ ጥያቄዎቹ እንግባ። ከትሩ ፎልስ ጥያቄዎች እንጀምር። የመጀመሪያው ትሩ ፎልስ ጥያቄ The north-south extension of Ethiopia is longer than its east-west extension. መልሱ ፎልስ ነው። ምክንያቱም ኖርት ሳውዝ ኤክስቴንሽን 12 ዲግሪ ወይንም 1577 ኪሎ ሜትር ሲሆን ኢስት ዌስት ኤክስቴንሽኑ ደግሞ 15 ዲግሪ ወይንም 1639 ኪሎ ሜትር ነው። ስለዚህ ከባድመ እስከ ሞያሌ ያለው ርቀት ሳይሆን ከአኮቦ እስከ ኦጋዴን ያለው ርቀት ነው የሚረዝመው። ሁለተኛ የትሩ ፎልስ ጥያቄ ኢትዮጵያ has more compact shape than all neighboring countries based on boundary circumference ratio. መልሱ ፎልስ ነው። በባውንደሪ ሰርከምፈረንስ ሬሾ ወደ አንድ የቀረበ ሬሾ ያለው አገር ኮምፓክት ቅርጽ ያለው ይባላል። ስለዚህ በሰንጠረዡ ላይ እንደምንመለከተው ኢትዮጵያ ከጅቡቲ፣ ኤርትሪያ፣ ሶማሌ ያነሰ ባውንደሪ ሰርከምፈረንስ ሬሾ አላት። ነገር ግን ኬንያ ከኢትዮጵያ ያነሰ ማለትም 1.33 ባውንደሪ ሰርከምፈረንስ ሬሾ ነው ያላት። ስለዚህ በባውንደሪ ሰርከምፈረንስ ሬሾ ኮምፓክትነስ መለኪያ ኢትዮጵያ ከሁሉም የጎረቤት ሀገር የተሻለ ኮምፓክት ናት የሚለው ውሸት ያደርገው። ምክንያቱም ኬንያ ከኢትዮጵያ የተሻለ ኮምፓክት ሀገር ናት በዚህ ፓራሜትር ማለት ነው። ሶስተኛ a country that completely surrounds another country is protrude shape country. መልሱ ፎልስ ነው። የዓለም ሀገራት ካላቸው ቅርጽ አኳያ ፕሩትሩድ ሼፕ ካንትሪስ የሚባሉት የአገሪቱ አንድ ክፍል ከሌላኛው የአገሪቱ ክፍል ሾጠጥ ብሎ ወይም ኢሎንጌትድ ሲሆን ነው። በጥያቄ ላይ የተቀመጠው አገላለጽ የፐርፎሬትድ ሼፕ አገራትን ነው የሚያመለክተው እንደ ደቡብ አፍሪካ አይነት። አራት Since Ethiopia is located between the equator and the Tropic of Cancer, the country has a tropical climate, though modified by its altitude. መልሱ ትሩ ነው። ምክንያቱም የኢትዮጵያ ሎኬሽን 3 ዲግሪ እና 15 ዲግሪ ኖርዝ መካከል ነው። ይህ ደግሞ አገሪቷን በትሮፒካል ክላይሜት ውስጥ እንድትሆን ያደርጋታል። ነገር ግን አብዛኛው የአገራችን ክፍል ከፍተኛ ቦታ ነው። ስለዚህ ከፍታ በጨመረ ቁጥር ቴምፕሬቸሩ ስለሚቀንስ የትሮፒካል ክላይሜቱ ሞዲፋይድ ይሆናል ማለት ነው። 5 A classification of functional region usually take into account the homogeneous characteristics of a place. መልሱ ፎልስ ነው። ምክንያቱም ፈንክሽናል ሪጅን የሚፈጠረው በቦታዎች መካከል ባለ የተግባር ትስስር እንጂ መመሳሰል አይደለም። ሆሞጂኒየስ ካራክተሪስቲክስ የሚያስፈልገው ለፎርማል ሪጅን ነው። ስለዚህ እዚህ ጋር ፈንክሽናል ሪጅን ዩዥዋሊ ቴክ ኢንቱ አካውንት ሆሞጂኒየስ ካራክተሪስቲክስ ኦፍ ኤ ፕሌስስ የሚለው ፎልስ ነው። 6 Because of its dynamic nature, geography has a particular definition. መልሱ ፎልስ ነው። የጂኦግራፊ ዳይናሚክ ኔቸር ኦፍ ዲሲፕሊን ምክንያት አንድ ሲንግል ዲፊኔሽን እንዳይኖር አድርጎታል። ስለዚህ a particular definition የሚለው ስተት ነው። 7 Modification is the aspect of human environment interaction which is concerned with how human modify behavior and lifestyle in a new environment with new challenges. መልሱ ፎልስ ነው። በሂውመን ኢንቫይሮንመንት ኢንተራክሽን 3 አስፔክቶች መካከል ሞዲፊኬሽን የምንለው የሰው ልጅ ለራሱ ምቾት ሲል ኢንቫይሮንመንትን
ሲቀይረው ሲሆን በአዲስ ኢንቫይሮንመንት ውስጥ የሰው ልጅ ባህሪውን አኗኗሩን የሚቀይር ከሆነ ደግሞ አዳፕቴሽን እንለዋለን። እዚህ ጋር የተገለጸው ከሞዲፊኬሽን ይልቅ የአዳፕቴሽን ኔቸሩን ነው የሚያሳየን። 8ኛ ዘ ሎወር ኤሪያ ሰርከምፈረንስ ሬሾ ዘ ስሞለር ዘ ዲግሪ ኦፍ ኮምፓክትነስ። መልሱ ትሩ ነው። ኤሪያ ሰርከምፈረንስ ሬሾ ህግ መሰረት ዘ ሃየር ኤሪያ ሰርከምፈረንስ ሬሾ ዘ ግሬተር ዘ ዲግሪ ኦፍ ኮምፓክትነስ ይላል። ስለዚህ በኤሪያ ሰርከምፈረንስ ሬሾ ዝቅተኛ ከሆነ ክብ የመሆን ዲግሪውም ትንሽ ይሆናል ማለት ነው። ስለዚህ መልሱ እውነት ነው። 9ኛ ዘ ስኮፕ ኦፍ ጂኦግራፊ ኢዝ ሊሚትድ ቱ ዘ ሶሊድ ፓርት ኦፍ ዘ ኤርዝ ሰርፌስ። መልሱ ፎልስ ነው። ምክንያቱም የጂኦግራፊ ስኮፕ ሰርፌስ ኦፍ ዘ ኤርዝ ነው። ማለትም አትሞስፌር፣ ሃይድሮስፌር፣ ሊቶስፌር እና ባዮስፌር የሚገናኙበት ቀጭን ለሰው ልጅ መኖሪያ ቦታ የሆነ ነው። ስለሆነም ሶሊድ ፓርት የሚለው ልክ አይደለም፣ ሃይድሮስፌር ኤክስክሉድ ስለሚያደርግ ማለት ነው። ስለዚህ ሰርፌስ ኦፍ ዘ ኤርዝ የጂኦግራፊ ስኮፕ ነው እንደ አጠቃላይ ማለት ነው። አሁን ደግሞ ወደ ምርጫ ጥያቄዎች እንገባለን። የመጀመሪያ የምርጫ ጥያቄ ኢትዮጵያ ኤክስፔሪንስስ ትሮፒካል ታይፕስ ኦፍ ክላይሜት ዲዩ ቱ ኢት ኢዝ ዘ ሪዛልት ኦፍ ኢት ኢዝ ኤ ላቲቱድናል ኤክስቴንሽን፣ ቢ ሎንጊቱድናል ኤክስቴንሽን፣ ሲ አልቲቲዩድ፣ ዲ ቶፖግራፊ፣ ኢ ኢሊቬሽን። የኢትዮጵያ ሎኬሽን 3 ዲግሪ ኖርዝ 15 ዲግሪ ኖርዝ ላይ መሆኑ ኢምፕሊኬሽን አንዱ አገሪቱ ትሮፒካል ክላይሜት ውስጥ እንድትገኝ ረድቷታል። ስለዚህ መልሱ ኤ ነው፣ ላቲቱድናል ኤክስቴንሽን። ሎንጊቱድናል ኤክስቴንሽን በምስራቅና በምዕራብ ጫፍ የ1 ሰዓት ልዩነት እንዲኖር አድርጎታል። እንዲሁም አልቲቲዩድ። ሁለተኛ which of the following statements doesn't describe an advantage of Ethiopia's large territorial size? A having a great diversity of natural resource, B large army to protect its sovereignty, C having a diverse ethnic group, D diverse agroecological zones. Having a great diversity of natural resource, having a diverse ethnic group, diversified agroecological zone ሰፊ የቆዳ ስፋት ያላቸው ሀገራት ጥቅም ነው። ነገር ግን ቢ ላይ ያለው ላርጅ አርሚ ቱ ፕሮቴክት ኢትስ ሶቨርኒቲ የሚለው ሰፊ የቆዳ ስፋት ያላቸው ሀገራት የሚመጣባቸው ተጽዕኖ ነው። ምክንያቱም የአገሪቱን ግዛት ለመጠበቅ ብዙ ወታደር ስለሚያስፈልግ ነው። ሶስተኛ representation of a location of a country refer to a land masses or water bodies is A astronomical location, B mathematical location, C absolute location, D relative location. መልሱ ዲ ነው፣ ሪላቲቭ ሎኬሽን። በመሬትና በውሃ አካላት ሪፈር አድርገን አንድን ሎኬሽን ስናመለክት ሪላቲቭ ሎኬሽን እንላለን። አስትሮኖሚካል፣ አብሶሊዩት፣ ማቴማቲካል ሎኬሽን ተመሳሳይ ናቸው። የሚገልጹትም ሲስተማቲካል በሆነ ሁኔታ ላቲቱድና ሎንጊቲዩድንን ሪፈር አድርገን አንድን ሎኬሽን ስናመለክት ነው። አራተኛ ጥያቄ ዳሽ ኢዝ ዘ ኤሌመንት ኦፍ ማፕ ዩዘርስ ቱ ኢንተርፕሪት ዘ ግራውንድ ሜዠርመንት ዊዝ ሪስፔክት ቱ ማፕ ኤ ማርጅን፣ ቢ ኖርዝ አሮ፣ ሲ ስኬል፣ ዲ ሌጀንድ። መልሱ ሲ ነው፣ ስኬል። ምክንያቱም ስኬል በግራውንድ ላይና በማፑ ላይ ያለውን ሜዠርመንት ወይም ዲስታንስ ሊሆን ይችላል ወይንም ደግሞ ስፋቱን የምናነጻጽርበት መንገድ ነው። አራቱም ምርጫዎች የማፕ መርጂናል ኢንፎርሜሽን ናቸው። ከነዚህ ውጪ መርጂናል ኢንፎርሜሽን ወይም ኤሌመንትስ ኦፍ ማፕ የምንላቸው ታይትል፣ ዴት ኦፍ ኮምፕሊሽን ይገኙበታል። 5 which of the following is not correct? A the ratio boundary to circumference nearer to the one the more compact the country is. B the higher the area to boundary ratio
the smaller the degree of compactness. C, the higher area to circumference ratio, the greater the degree of compactness. D, the higher area to boundary ratio, the greater the degree of compactness. A ልክ ነው። ባውንደሪ ሰርከምፈረንስ ሬሾ ኢንዲስስ ውጤት ወደ 1 ከተጠጋ አገሪቱ ሞር ኮምፓክት ናት እንላለን። ቢ ላይ ያለው ኤሪያ ባውንደሪ ሬሾ ከፍ ሲል ክብ የመሆን መጠኑ ትንሽ ይሆናል የሚለው ውሸት ነው። ምክንያቱም ኤሪያ ባውንደሪ ሬሾ ህግ መሰረት the higher area boundary ratio the greater the degree of compactness ስለሆነ ማለት ነው። ሲ ላይ ያለው the higher area circumference ratio the greater the degree of compactness የሚለውም ልክ ነው። እንዲሁም ዲ ላይ ያለው the higher the area boundary ratio the greater the degree of compactness የሚለውም ልክ ነው። ስለዚህ ከነዚህ ውስጥ ልክ ያልሆነው የትኛው ነው? ቢ ነው። the higher the area to boundary ratio the smaller the degree of compactness የሚለው ማለት ነው። 6 among the fundamental concepts of geographic study one focuses on the physical and human characteristics that make a given location unique, which A, human environment interaction, B, place, C, region, D, movement. መልሱ ቢ ነው። ፕሌስ። ጂኦግራፊ እንደ ዲሲፕሊን 5 ቲሞች አሉት። እነዚህም ሎኬሽን፣ ፕሌስ፣ ሂውመን ኢንቫይሮንመንት ኢንተራክሽን፣ ሙቭመንት እና ሪጅን ናቸው። ፕሌስ የምንለው የአንድ ስፍራ ፊዚካል እና ሂውመን ካራክተሪስቲክሱን የምናይበት ነው። ስለዚህ እያንዳንዱ ፕሌስ የራሱ የሆነ ዩኒክነስ አለው እንላለን። 7 which one is the correct expression of Ethiopian's astronomical location? A, 33 degree west to 48 degree west and 3 degree north to 48 degree north. B, 3 degree north to 15 degree north, 33 degree east to 48 degree east. C, 33 degree west to 48 degree east and 33 degree north to 15 degree south. D, 3 degree south to 15 degree north and 33 degree west to 48 degree east. መልሱ ቢ ነው። የኢትዮጵያ አስትሮኖሚካል ሎኬሽን 3 ዲግሪ ኖርዝ ቱ 15 ዲግሪ ኖርዝ ኤንድ 33 ዲግሪ ኢስት ቱ 48 ዲግሪ ኢስት በተመሳሳይ ሂሚስፈር ውስጥ ስለሚገኙ ማለት ኖርዘርን ሂሚስፈር ውስጥ ነው የምትገኘው። ከግሪንዊች ሜሪዲያን ደግሞ በስተ ምስራቅ ስለምትገኝ 33 ዲግሪ እስከ 45 ዲግሪ በስተ ምስራቅ ነው የሚገኘው ከግሪንዊች ሜሪዲያን ማለት ነው። 8ኛ identify the one that is wrong about the relative location of Ethiopia. A, east of Djibouti. B, northwest of Indian Ocean. C, southwest of Arabian Peninsula. D, north of Kenya. መልሱ ኤ ነው። ኢትዮጵያ ኢስት ኦፍ ጅቡቲ ሳይሆን የምትገኘው ዌስት ኦፍ ጅቡቲ ነው። እዚህ ጋር በሪላቲቭ አገላለጽ ጅቡቲ ቱ ዘ ኢስት ማለትና ኢስት ኦፍ ጅቡቲ ማለት ሁለቱ የተለያዩ ናቸው። 9ኛ which one of the following approaches of geography that emphasize the interaction and interdependence of physical and human distributions within a specific geographical context? A, regional. B, topical. C, systematic. D, B and C. መልሱ ኤ ነው፣ ሪጅናል። ምክንያቱም እዚህ ጋር ስፔሲፊክ ጂኦግራፊካል ኮንቴክስት ስለሚል በስፔሲፊክ ጂኦግራፊካል ኮንቴክስት ውስጥ ያለ የፊዚካልና የሂውማን ዲስትሪቢዩሽን ነው የምናጠናው። ስለዚህ በጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ስንል በኢትዮጵያና በሆርን አካባቢ ያለ የፊዚካልና የሂውማን ዲስትሪቢዩሽኑን ነው የምናጠናው። ስለዚህ ሪጅናል አፕሮች ነው እዚህ ጋር የምንመለከት። 10ኛውን የምርጫ ጥያቄ እየሰራን ነው። which one of the following is false about the size of Ethiopia? A, Ethiopia is the 80th largest country in Africa
and the 25th in the world. B, it is a total area approximately 1,106,000 square kilometer. C, about 0.7% of the country is covered by water bodies. D, it extends about 1,639 kilometer north-south and 15 kilometer east-west. ስለ ኢትዮጵያን ሳይዝ ፎልስ የሆነው ዲ ነው። ምክንያቱም የኖርስ ሳውዝ ስፋቱ 1639 ሳይሆን 1577 ነው። የተቀሩት ልክ ነው። ኢትዮጵያ በስፋት ደረጃ 8ኛ ናት በአፍሪካ፣ 25ኛ ናት ከዓለም። የቆዳ ስፋቷም 1,106,000 ስኩዌር ኪሎ ሜትር ነው። በአገሪቷ ውስጥ ወተር ቦዲስ የምንላቸው ያው ኢትዮጵያ ላንድ ሎክድ ካንትሪ ናት። ነገር ግን ሌሎች ተፋሰሶቹን ስናይ 0.7% ይሆናሉ። 11ኛ ጥያቄ which one of the following is the scope of geography? A, inside the parts of the earth. B, the surface of the earth. C, the outer space of the universe. D, all of the above. መልሱ ግልጽ ነው። the surface of the earth ነው። ስኮፕ የጂኦግራፊ ስኮፕ the surface of the earth ነው። inside a part of the earth አይደለም። ጂኦሎጂ መሰል ትምህርቶች ቢነን the earthን ያጠናሉ። ነገር ግን ጂኦግራፊ ሰርፈሱ ላይ ያለውን ቲኒ ኢንተርፌስ ኦፍ ሊቶስፌር፣ ሃይድሮስፌር፣ ባዮስፌር ኤንድ አትሞስፌር የሚገናኙበት ለሰው ልጅ መኖሪያ ምቹ የሆነውን ቦታ ላይ ነው የሚያጠናው ሰርፈስ ኦፍ ዘ እርዝ። አውተር ስፔስ ኦፍ ዘ ዩኒቨርስን ጂኦግራፊ ስኮፕ አይደለም። 12ኛ ጥያቄ a man has an intention to visit ሰሜን ማውንቴን ናሽናል ፓርክ however he will face a problem of feeling very cold climatic conditions. In this regard, which strategies you recommend him? A, dependency. B, adaptation. C, modification strategy. And D, resilience. መልሱ አዳፕቴሽን ነው። እንደሚታወቀው ከፍታ በጨመረ ቁጥር የአየር ሙቀት ስለሚቀዘቅዝ ሰሜን ማውንቴን አካባቢ ይቀዘቅዛል። ስለዚህ ያንን ቅዝቃዜ ሊከላከልለት የሚችል ሞቃት ልብስ መልበስ፣ ጋቢ ሊሆን ይችላል፣ ጃኬት ሊሆን ይችላል፣ ምንም ሊሆን ይችላል። ብቻ ሙቀት የሚሰጠውን ነገር እንዲለብስ ነው ሪኮመንድ የሚደረገው። ስለዚህ ያ ደግሞ ከማን ኢንቫይሮንመንት ኢንተራክሽን ውስጥ ከየትኛው ይመደባል? አዳፕቴሽን ጋር ይመደባል ማለት ነው። 13ኛ ጥያቄ which could have been different if Ethiopia is located at the South Africa? A, temperature and precipitation. B, geopolitics. C, socio-cultural mix. D, all of the above. መልሱ D, all of the above ነው። ኢትዮጵያ አሁን ያለችበት ሎኬሽን ሳውዝ አፍሪካ ቢሆን ቴምፕሬቸሩ እና ፕሪሲፒቴሽኑ ይለያያል። ምክንያቱም ቴምፕሬቸሩን በ3 ዲግሪ እና 15 ዲግሪ ውስጥ በመኖሯ ምክንያት ነው። ከህንድ ውቅያኖስ ከአትላንቲክ ውቅያኖስ ወደ ኢትዮጵያ የሚነፍሱት ንፋሶቶች ቀጥታ ከሎኬሽኗ ጋር የተገናኘ ስለሆነ ይህም ለውጥ ሊኖር ይችላል። ጂኦፖለቲክሱ የሆርን ኦፍ አፍሪካ አካባቢ በመሆኗ ለሬድ ሲና ለመካከለኛው ምስራቅ ቅርብ በመሆኗ የጂኦፖለቲክስ ፓራዳይሙ ላይ የራሱ የሆነ ኢምፕሊኬሽን አለው። ለሶሾ ካልቸራል ሚክሱ ይለያል። 14ኛ ጥያቄ if Mustafa at the eastern most tip of Ethiopia or Ogaden makes a cell phone call at 9:15 p.m. to his friend Paltut at the western most tip of Ethiopia or Akobo, which is the time at Akobo? A, 18:15 a.m. B, 10:15 p.m. C, 10:15 a.m. D, 18:15 p.m. E, none. መልሱ ዲ ነው። 8:15 ፒኤም የሚለው ማለት ነው። ምክንያቱም በኢትዮጵያ ዌስተርን ሞስት ቲፕ ፖይንት እና ኢስተርን ሞስት ቲፕ ፖይንት መካከል የ1 ሰዓት ልዩነት አለ፣ ወይም የ15 ዲግሪ ዲፍረንስ አለ።
ስለዚህ የተደወለበት ሰዓት የኦጋዴን ላይ ኦጋዴን 48 ዲግሪ ስለሚል የአኮቦ ደግሞ 33 ስለሚል የአንድ ሰዓት ልዩነት ስለሚመጣ ወደኋላ የአንድ ሰዓት ጋፕ አለ ማለት ነው። ስለዚህ 8 ሰዓት ከ15 ነው የሚሆነው አኮቦ ላይ። ኦጋዴን ላይ 9 ሰዓት ከ15 ፒኤም ሲሆን ማለት ነው። በኢትዮጵያ ግን በአንድ አይነት አቆጣጠር ውስጥ ያው በኢትዮጵያ ሬዲዮ ወይ በመንግስት አካል ሲታወጅ ሁሉም እንደ ሀገር ተመሳሳይ በሆነ ሁኔታ ይቆጠራል እንጂ በትክክሉ ከታሰበ የአንድ ሰዓት ልዩነት አለ። 15ኛ ጥያቄ ጅማ is a well known by coffee production year round rainfall and a king Abba Jifar. To which core themes of geography does it link? A. Human environment interaction. B. Movement. C. Place. D. Location. E. Region. መልሱ ሲ ነው፣ ፕሌስ። ምክንያቱም ፕሌስ የአንድን ቦታ ፊዚካል እና ሂመን ካራክተሪስቲክሱን ነው የሚያሳየው። ስለዚህ የዚህ የጅማ ኪንግ ኦፍ አባ ጅፋር መኖሪያ የሆነ ኮፊ ፕሮዳክሽን ያለበት እንዲሁም የዝናቡን ወይም ክላይሜቱን የሚገልጽ ስላለ እዚህ ጋር ፕሌስን ነው የሚያመለክተው። 16ኛ ጥያቄ ላይ ደርሰናል ውድ ተማሪዎች። one of the following is false about geography. A. Geography is a holistic and interdisciplinary subject of the study. B. It is possible to forward the definition acceptable to all geographers in all places and at all times. C. It is a methodology and scopes are changing from time to time. D. Geography is a science that studies the spatial and temporal variations of phenomena on the earth. መልሱ ቢ ነው። ቢኮዝ ኦፍ ዳይናሚክ ኔቸር ጂኦግራፊ የተለያየ አይነት ዲፊኔሽን ነው የምናገኘው። በተለያየ ቦታ ላይ የተለያየ ዲፊኔሽን ይሰጣል። በእርግጥ የራሱ የሆነ ወርኪንግ ዲፊኔሽን አለው ብዙ ሰዎች አክሰፕት የሚያደርጉት። ነገር ግን ዲፊኔሽኑ ከቦታ ቦታ ከጊዜ ጊዜ ይለያያል። በዳይናሚክ ኔቸሩ ጂኦግራፊን ዲፊኔሽኑ እየቀየረው አሁን የደረሰበት ቦታ ደርሷል። 17ኛ ጥያቄ ቤዝድ ኦን ኤሪያ ሰርከምፈረንስ ሬሾ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ሞስት ኮምፓክት? ኤ 85.27, B 22.55, C 294.02, D 43.44. መልሱ ሲ ነው። ምክንያቱም በኤሪያ ሰርከምፈረንስ ሬሾ ዘ ሃየር ኤሪያ ሰርከምፈረንስ ሬሾ ዘ ግሬተር ዘ ዲግሪ ኦፍ ኮምፓክትነስ ስለሚል በዚህ በኤሪያ ሰርከምፈረንስ ሬሾ ከፍተኛ ውጤት የመጣበት ሲ ላይ ያለው 294.24 የሚለው ነው። ሌሎቹ አነስተኛ ስለሆኑ ሲ ሞር ኮምፓክት ሼፕ ካንትሪን ያመለክታል። 18 which types of region is characterized by homogeneity in physical and human elements? A. functional region, B. vernacular region, C. nodal region, D. formal region. መልሱ ዲ ነው፣ ፎርማል ሪጅን። ፎርማል ሪጅን የምንለው በሆነ ነገር ተመሳሳይነት ያላቸው ለምሳሌ በቋንቋ ሊሆን ይችላል፣ በክላይሜት ሊሆን ይችላል፣ ወይም ደግሞ በቬጂቴሽን ከቨር ሊሆን ይችላል። ተመሳሳይነት በሆነ ክራይቴሪያ ተመሳሳይነት ያላቸው አካባቢዎች ፎርማል ሪጅን እንላቸዋለን። ኖዳል ሪጅን ፈንክሽናል ሪጅን ማለታችን ነው። ፈንክሽናል ሪጅን ደግሞ ፈንክሽናል ኢንቲግሬሽኑን ነው የሚያመለክተው። ስለዚህ መልሱ ዲ ነው፣ ፎርማል ሪጅን ምን። 19 ኢትዮጵያ has a city called Addis Ababa which means new flower in Amharic. The name reflects a cultural and historical identity of the city. Which place aspect does this example illustrate? A. site, B. toponymy, C. situation, D. region. መልሱ ቢ ነው፣ ቶፖኖሚ። ምክንያቱም ፕሌሱን ኔም ነው የተደረገው እዚህ ጋር። ኢትዮጵያ አዲስ አበባ ስሟ ምንነቱን ነው የተገለጸው። አዲስ አበባ ማለት አዲስ አበባ ናት፣ ኒው ፍላወር ናት ብሎ በአማሪክ ተረጎመ።
ይሄ ደግሞ የአካባቢውን የካልቸራል ሂስቶሪካል አይዴንቲቲ ኦፍ ሲቲን ስለሚያወራ ቶፖኖሚ ነው። ኔም ነው የተደረገው አዲስ አበባ ማናት ቢለው የስሙ ትርጉምና ስሙ ምን እንደሚያመለክት ስለተገለጸ እዚህ ጋር ቶፖኖሚ ነው የሚሆነው። 20ኛ ጥያቄ which one of the following is the concern of temporal perspective in geographical studies? A. Why phenomena are located. B. How phenomena are related to one another. C. What phenomena are found where. D. A chronological pattern of phenomena. መልሱ ዲ ነው። ምክንያቱም የቴምፖራል ፐርስፔክቲቭ ወይም የጊዜን ሁኔታ በጂኦግራፊካል ጥናት ውስጥ ስንመለከት የክሮኖሎጂካል ፓተርን ኦፍ ፌኖሜናን የምንመለከትበት ነው። ለምሳሌ ኢራዎችን ስንመለከት እና በኢራዎቹ ጋር ተያይዞ የተፈጠሩ ክስተቶችን ስናይ ክሮኖሎጂካል ፓተርኑን ነው የምናየው። የታይም ወይም የቴምፖራል ፐርስፔክቲቭን የጊዜ ለውጡን ነው የምናየው። ስለዚህ መልሱ ዲ ነው። 21ኛ ጥያቄ which one of the following is true about a map? A. A map is the exact representation of the shape of the earth. B. A map is a three-dimensional scaled representation of a part or a whole of earth's surface. C. A map is a two-dimensional scaled representation of a part or a whole of the earth's surface. D. A map can't represent the portion of the earth viewed vertically from the above. መልሱ ሲ ነው። A map is a two-dimensional scaled representation of a part or a whole of the earth surface የሚለው ማፕ 3 dimensional አይደለም ቢ ላይ እንደተገለጸው ማፕ is the exact representation of the shapes of the earth የሚለውም ይህም አይደለም። ምክንያቱም ሼፑን ለማመልከት አይደለም ማፕ የምንጠቀመው ከሱ ይልቅ በግሎብን ቅርጾ ክብ ስለሆነ እንደው ሼፑን ሊያመለክት ይችላል ብለን እንላለን። ዲ ላይ ያለው can't represent the portion of the earth viewed vertically የሚለው ይህም ልክ አይደለም። 22 all of the following countries are belongs under the Horn of Africa except one. A. Djibouti. B. Ethiopia. C. Sudan. D. Somalia. መልሱ ሲ ነው። ሱዳን ሆርን ኦፍ አፍሪካ ውስጥ ከማይካተቱ ሀገራት ሱዳን ነው። ጅቡቲ፣ ኢትዮጵያ፣ ሶማሌ ሆርን ኦፍ አፍሪካ ናት። 23ኛ ጥያቄ ኢትዮጵያ is nicknamed as a country experiencing the 13 months of sunshine. This particular phrase could be attributed to its A. geological location, B. absolute location, C. vicinal location, D. relative location. መልሱ ቢ ነው አብሶሉት ሎኬሽን። ምክንያቱ 13 መንዝስ ኦፍ ሰንሻይን የሚገናኘው ከትሮፒካል ክላይሜት ጋር ነው። ትሮፒካል ክላይሜት ደግሞ እንዲኖር ያደረገው ኢትዮጵያ ውስጥ የአብሶሉት ሎኬሽኑ ነው። 3 ዲግሪ ኖርዝ እና 15 ዲግሪ ኖርዝ መካከል ውስጥ ኢትዮጵያ ስለተገኘች ነው። ቪሲናል ሎኬሽን፣ ሪላቲቭ ሎኬሽን እና ጂኦሎጂካል ሎኬሽን ከዚህ ጋር አይገናኝም። ሪላቲቭ ሎኬሽኑ የፕሪሲፒቴሽኑ ላይ ኢንፌክት ሊያደርግ ይችላል። ነገር ግን ከክላይሜት ጋር የተገናኘ ቀጥታ ዝምድና ያለው ከአብሶሉት ሎኬሽን ጋር ነው። 24ኛ ጥያቄ which one of the following implies effortless relationship in human environment interaction? A. dependency. B. adaptation. C. modification. D. mitigation. E. none of the above. መልሱ ኤ ነው ዲፔንደንሲ። ኢፈርትለስ ሪሌሽንሺፕ በሰውና በኢንቫይሮንመንት መካከል ያለው ዲፔንደንሲ ነው። አዳፕቴሽን ስንል ሰው ልጅ ከኢንቫይሮንመንቱ ጋር ራሱን ለማመቻመች የሚያደርገው እንቅስቃሴ አለ። ሞዲፊኬሽን ሲያደርግ ኢንቫይሮንመንቱን ለራሱ ምቾት ሲል ሞዲፋይ ያደርገዋል። ሚቲጌሽን ስንል እንዲሁ የሰው ልጅ የተበላሸውን ኢንቫይሮንመንት ለማስተካከል ጥረት ያደርጋል። ነገር ግን ዲፔንደንሲ ላይ ግን ምንም የሆነ ኢፈርት የለም። ስለዚህ ኢፈርትለስ የሚለው ቀጥታ ከዲፔንደንሲ ጋር ይገናኛል። የመጨረሻ 25ኛ ጥያቄ which can be generalized about Ethiopia with reference to astronomical location?
A. Ethiopia is a land of diversity. B. Ethiopia is a mountainous country. C. Ethiopia is a landlocked country. D. Ethiopia is a country of agrarian society. E. Ethiopia experiences tropical types of climate. መልሱ ኢ ነው። ከአስትሮኖሚካል ሎኬሽን ጋር የሚገናኝ ቀጥታ ኢትዮጵያን ኤክስፒሪየንስ ትሮፒካል ታይፕስ ኦፍ ክላይሜት የሚለው ነው። ምክንያቱም ደጋግመን እንዳልነው በ3 ዲግሪ እስከ 15 ዲግሪ ኖርዝ ውስጥ መሆኗ ኢትዮጵያ ትሮፒካል ክላይሜት ኤክስፒሪየንስ ታደርጋለች። የተቀሩት ኢትዮጵያ ኢዝ a land of diversity የሚለው ከሳይዝ ጋር የሚገናኝ ነው። ኢትዮጵያ ኢዝ a mountainous country የቶፖግራፊውን ነው የሚያመለክተው። ኢትዮጵያ ኢዝ a landlocked country በተለያዩ አገራቶች መከበቧን ነው የሚያመለክተው። ለባህር አክሰሲቢሊቲ አለመኖሩን ነው የሚያመለክተው። ኢትዮጵያ ኢዝ a country of agrarian society የኢኮኖሚ አስፔክቱን ነው የሚያሳየው። ቪዲዮውን ስለተመለከታችሁት እናመሰግናለን። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ Peace out. Bye-bye.